ሰዓት አንዳንዴ እንኳን ለእንቅልፍ ሰዓት ጊዜ አታችሁ በፈለጋችሁበት ሰዓት ሳትበሉ በፈለጋችሁበት ቁጭ ሳትሉ በሰው ፍላጎት እንደ አህያ እንደ ከብት በሰው አይምሮ እየተመራችሁ ያገኛችሁን ገንዘብ ያለ አገባብ ከእከሊት እንደዚህ ሆኜ ከእከሊት እንደዚህ ሆኜ በሚባል ወሬ እንኳን የቸርች ጉዳይ ያደኩበት ያገለገልኩበት ደብር ነውና ብቻዬን እንደዚህ ያደርጋለሁ ብላችሁ በእናንተ ገንዘብ ተማምናችሁ ሌላውን ደግሞ ወደ ግሩፕ ታስገባላችሁ። አይ አልገባም እኔ ለፈጣሪ አደርጋለሁ ያልኩትን በልቤ አደርጋለሁ ስል ከኛ ቤተክርስቲያን አይደለም እንደ እሷ የወጣችሁ እንደዚህ አይደለም እንደ ብላችሁ የምታወሩ ልጆች ብታርፉ ይሻላል። ሌላውና መጨረሻው ደግሞ ምንድነው? ትዳር ያልያዛችሁ ልጆች በአሁኑ ሰዓት በጣም እድለኛ ናችሁ። ትዳር ውስጥ ገና ለመግባት ያሰባችሁት ይሄ ጊዜ የእናንተ ነው። ምክንያቱም እኛ ከዚህ በፊት ትዳር ያዝነው እንግዲህ እናንተን እያስተማረን ነው። ሁሉም ነገር አይምሯችሁ ለመማር ዝግጁ ከሆነ እውቀት በየቦታው አለ። እኛ ድርሻችን ወስደናል። ያ ድርሻችንም ደግሞ ለማስተካከል ያለፈውን ባንችልም ቀጥሎ ያለው ከፈጣሪ ጋር ደግሞ ከእንደዚህ ከመልካም ወንድሞቻችን ጋር አዲስ አድርገን ህይወታችን ለመኖር ከፈጣሪ ጋር ዝግጁ ነን። ግን እናንተ ሁሉም ነገር ለእናንተ ገና ስለሆነ ከኛ ተማሩ። እድል አላችሁ። መጀመሪያ ወንድ አሁን ጸጉሩ ሲያምር፣ አለባበሱ ሲያምር፣ ደረቱ ሲያምር በቃ እኔ የሚፈልገው አይነት ገንዘብ ኖር ያልኖርም በራሴ ገንዘብ እንኖራለን ይሄ ነው በቃ ምኞቴ ብላችሁ ፎቶን አይታችሁ በፍጹም ኖ ማለት አለባችሁ። ሲቀጥል ደግሞ ከዚህ ተማሩ። ጊዜው የእናንተ ነው። ወንድ ልጅ ስራ ከሌለ ደረቱ ብቻ ምንም ማድረግ የሚያደርገው ነገር የለም። እኛ ይኸው ተሸውደን ደረቱን ምኑ የሴቶች ላይፍ እንተዋወቃለን፣ ምኞታችን እናውቃለን። ያ ምኞቱ ደግሞ ከ101% ተሳክቶለት የሚኖር ሰው ነው እንጂ ለሁሉም አልተሳካለትም። ሲቀጥል ደግሞ በፍጹም ሞታችሁ እንኳን ሚዲያ ላይ ሴት እስከሆንሽ ድረስ ሳታገቢ እንኳን በንጹህ ጥፍርሽ በገዛ ገንዘብሽ ዘና